ይቅርታ እንድትል እዚህ ደረጃ እንዲደርስ ያደረገችው ሀቢባ ስለሆነች ለሀቢባ ክብር ይገባታል። ሀቢባ ሲጀመር ለኛ ብታስብ የለሷ ብታስብ ኖሮ እኛም በውስጥ አውርታን ከአስማማችን በኋላ ታወጣው ነበር እንጂ ሻውሪ ምንድን ነው የሆንሽው? አንድ ነገር ልጠይቅክ፣ ስምክን አላውቀውም ይቅርታ። አንድ ነገር ልጠይቅክ። እናት ማለት ህይወት ናት። እናት ማለት ፍቅር ናት። እናት ማለት የዘላለም ደስታ ናት። እናቴ ስልክ ገዝተው ቲክቶክ ክፈሽ ብለው አውጥተው አውሪው ይባላል። ስለ ልጆች ውጭና አውሪ ይባላል። አውሪ ብለው ካስወራት በኋላ ኦኬ፣ ለስድቡ ለምኑ ከሆነ ሁሉም ሰው መሳደብ ይችላል። ግን እዚህ ጋር ወታች ስለተሳደባችሁ እኔን ጠቀማችሁ ወይ እሷን ጠቀማችኋት ማለት አይደለም። ገባችሁ? ለምንድን ነው የምትሳደቡት? ስለሰደባችሁ መቼም ስድብ ፈርቻ አልደበቅም፣ ወይ ደግሞ ስድብ ፈርቻ አልወጣም አይደለም። የወጣሁትኝም ልነግራችሁ ነው። የምር ጥያቄ ካላችሁ ኦኬ። ጥያቄ አለን ሁላችንም። አክብረንሽን ጠይቅሻለን፣ አክብረንሽን ትመልሽ። ያ እርግጠ ሬዲ ላይ ለመመለስ ነው የገባሁት። ግን ይሄ እናንተ ስለተሳደባችሁ ከሌ እንዴ ለምን አይደለም ዛሬ 1-2 ቀን ለምን አመቱን ሙሉ ለጥፋችሁኝ አታወሩም? ላይ ካረንከ አንድ ነገር ልንገርሽ፣ ስለተሳደባችሁ አፍሽን አትክፈቺ። ስድብ በስድብ ምናምን አይደለም። አሁን እንጠይቅሻለን። የትም አታውቂኝም ነው ግን የልጅቷን ሀሳብ ብንሰማ ጥሩ ነው። የልጅቷን ሀሳብ እንስማ። ለምን ከተሰደበች ትወጣለች? ታስወጡ ሰሆነ አይሰደቧታ። ልጅቷን ሀሳብ እንስማ ቅድሚያ። ሁላችሁም ዝም ብላችሁ ይባላል። ቆይ ተረጋጉ። ልጅቷም እኮ ችግሯን መጀመሪያ አሁን እኮ አክብራ መታለች። ልጅቷ ማረድ እንዴ አክብራ ከመጣች ችግሯ ምን እንደሆነ ይነገረናል። ትስማማለች። በአክብሮት ስትጠይቃት በአክብሮት ትመልስልን አይሻልም? እንደዛ ይሻላል። የታለች የምትሳደባደብ ከሆነ አስወጣችኋለሁ። ሰማችኋል? ቴዲ ማን ነው? የሐዋሳው በሴቷ ማለት እኔ ነኝ። ለአግባባ የታለች ላኪ እስኪ አራስ ገቡልኝ። ስልጣን ያላችሁ ግን አሁን አንድ በአንድ ጥያቄ ብትጠየቅና ብትመልስ አሪፍ ነው ነው የምለው። ለምን ከተሰዳደብን ትወጣለች አትቀመጥም? አይ ከዚህ በኋላ የሚሰርባት ሰው ካለ ስልጣን አንድ ነገር የትም አታውቂኝም ለምትይው ይኸውልሽ፣ እዛ አፍሪካ ሱዳኖች ጋር እዛም ስትጨማለቅ የነበርሽ ልጅ ነሽ። እንዳትሽም አልፈልግም። አንድ ነገር መናገር እፈልጋለሁ። ችግር አለብሽ ችግር አለብሽ። ገባሽ? እንደዚህ ከሩቅ አይታችሁን ቤሩ የኔ እናት አንድ ሰው ሚዩት እንዳያነሳ ሁላችሁንም ሚዩት አድርጊያችኋለሁ። እዩ ድንገት አሁን አክብረሽ መተሻል። በስነስርዓት እንወያያለን። የምትሰዳደብ ከሆነ ነቅጃ አስወጣለሁ። ይኸውላችሁ መጀመሪያ እኔ አሁንም ይኸውልሽ እኔ ሰውን ንቄም አላውቅም። ማውራት የፈለገን ግን አሁንም ከመመለስ ወደኋላ አልልም። ችግር የለብኝም ከማንም ጋር። ይሄ አውቅሻለሁ። ቤሩት አውቃችኋለሁ። ቤሩት ሀበሻ ጓደኛ እንኳን እንደሌለኝ ሁሉም ያውቃሉ። ቤቴ እንኳን የት እንደሆነ ሰው በቅጡ አያውቁም። ኦኬ ወጥቼ ተዝናና ሆኝ ቦይፍሬንድ ይዤ ነበር። ሁሉም ሰው የራሱ ነገር አለው። ይሄን እንደ ትልቅ ነገር አትይው፣ ሊያሳፍረኝም አይችልም። ኦኬ ግን ምን ላውራ ብለሽ ስትፈልጊ ምንም እንደማታገኝብኝ ያውቃለሁ። የራቁት ፎቶ በህይወት የራቁት ፎቶ ኖሮብኝ አቅም ካለሽ ግን ፖስት እጠብቀዋለሁ። ለማስፈራራት እንዳትሞክሩ። አሁን ለእናቴ ያዝንሽላት አትመስይም? ይኸውልሽ ይሄ ማስፈራራት ምናምን ጉዳይ አይደለም። ከዚህ አሁን ላይ ከወጣው ሚዲያ ላይ ከወጣው ምንም የሚወጣ ከዚህ በሰይባሰ ነገር የለብኝም። የምር መናደድ ግን ካለብሽ የምር አንቺ ለእናቴ ያስበሽላት ከሆነ መጀመሪያ ሁሉንም እናት እንደ አንድ እናት አድርጋችሁ ልክ እንደ ራሳችሁ እናት እያደረጋችሁ አትናገሩ። የእናቴ ስም መጠራቱ ወይ ደግሞ እሷ ሶሻል ሚዲያ ላይ መውጣቱ እኔንም አሞኛል። ግን ጥፋተኞቹ መጀመሪያ እሷ አይኒድ ሀልፕ ችግር ውስጥ ነው ያለሁት ከልጆች ጋር እንዲህ ተፈጥሯል ብላ ስትል ኦኬ ቆይ ልጆችሽን እናውራ ያለ የለም። ነይ እንጠቀምብሽ ብሎ ነው ሶሻል ሚዲያ ላይ ያወጧት። ኦኬ እነሱን ግን የተናገረ የለም። ሀቢባን ብትሆን ነይ ቆይ ችግርሽ ድፍታ ሳይሆን ነይ ምንድነው ፈልጉልኝ፣ ስልክ ግዙላት፣ ቲክቶክ ክፈቱላት እና ላይፍ ትውጣ ብላ ያለቻት እሷ ናት። ኦኬ እዚህ ቁጭ ላችሁ ዝም ብላችሁ አትፍረዱ። ችግር ካለባችሁ መናገር ትችላላችሁ። ቤሩት ውስጥ 2-3 ቤሩት 2-3 ነው ጓደኛ ከአይን ውጭ በአይን ነው የምታውቁኝ። እኔ ቤሩት ላይ ማንሽም አታውቂኝም። ድሮም
ጥሩ ቦታ ላይ ነው የነበርኩት ቤሩትም እያሉ አሁንም ጥሩ ቦታ ነው ያለሁት። በዚህ አጥኝም እንዳታስቢ። ሌላ ችግር ማነው ስምሽ? በቻይንኛ እኮ አልነበብ አለኝ። ሃይማኖት ፐርሰናል ላይ አይመለከተንም። እዚህ ጋር አፍሽን ከከፈሽ እከፍታለሁ እስከ ጥግ ድረስ። አይገርምሽም? በጣም ስትሳደብ ነበረ። አንቺ ራስሽን እኮ ይኸውልሽ እያዳመጥንሽ ነው። ቆይ እናንተ ምን ሆናችሁ ነው? እንደ ክብር ባለው ነገር እንነጋገር እንጂ ወገንታ ተዩማ። አሁን እኛ ስለ አንቺ የሚያኖር ፐርሰናል ላይፍሽ እንደዚህ ነው፣ ጥሩ ነው፣ ቆሻሻ ነው ምናምን የሚለው ነገር አይመለከተንም። የሚመለከተኝ ጉዳይ ግን እኔ በግሌ ስለ እናትሽ እና ስለ እናትሽ ነው። እናትሽ ምንም ትሁን ምንም አንቺን ምንም እያደረገችም ትሁን ተኝታ ሚሆን እየጮችም ይሆን አሳድጋሻለች። ገብቶሻል? ኑሮሻል። በምንም ሚን ሲሆን አይደለም አሳድጋሽ ሰው እንኳን እናት እኮ ጥላ ቤተክርስቲያን ላይ የምትሄዳለች፣ መንገድ ላይ ጥላ የምትሄዳለች። ገብቶሻል? እንደዛ መኖር ሳርዬ እንደማመጣ ያሳደገችሽን እናትሽን በዚህ ልክ ወተሽ አውጥተሻል። በምንስ ሚንስ ነው እንደዚህ የምታወሪያትስ የምታናገረት? እናትሽ አለች እንዴ? አሁን ራሴም ይኸውልሽ፣ አየሽ አይደለ? እሱ ነው ችግሩ። እናትሽ አይደለች የሚለው ቃል ማለት ነው። እናትነቷን አልካድኩኝም፣ ግን እሷ ናት መጀመሪያ ያወጣችሁ። ከኋላ የገፋፋት ሰው አለ እንጂ እናታችን ሶሻል ሚዲያ እንኳን ቲክቶክ እንደማትጠቀም ነው የምነግርሽ። እኛ ብዙ ከኋላችን ያመጣውን ነገር አለ። ግን እዛች ጋር አስበሽዋል? ጭራሽ መገኘት በሌለብሽ ቦታ ላይ ቁጭ ብለሽ በምንድን ነው እንደዚህ ያረግሽው እንደዚህ ብለሽ ተናግረሻት እንደዚህ ሲጀመር እዛ ደረጃ መድረስም አልነበረብንም። እዛ ከደረስም በኋላ ግን ውሸት እየተቀላቀለ እዛ ጋርም ሆይ ሆይ እየተባለች ሲሆን ኦፍኮርስ ምክንያቴን ተናገርኩኝ። እዛ ከደረስሽ በኋላ አይ እናቴ ስለሆነች መደበቅ አለብሽ የሚባል ነገር የለም። መጀመሪያ ገፋፍቶ ያወጡት ሰዎች ናቸው ለዚህ ያደረሱን እንጂ አሁንም እናቴ ብትወርቅ እኔ ነኝ ያለኋት፣ እኔም በወርቅ እናቴ ናት ያለቻት። እዚህ ጋር የሰው ሁሉ ከኋላ ሆይ ሆይ የሚለው ሁሉም የራሱ ችግር አለበት። ግን የምር ደግሞ ይሄ የጓደኝነት ወይም የትዳር ምናምን ሰው የእናትና የልጅ ስለሆነ እናንተ ስለተሳደባችሁ ምንም የምቀይሩት ነገር የለም። የአንድ ስልክ ልዩነት ነው። እኔ እና እሷ መስማማት እንችላለን። የምር ግን እናንተ አስባችሁ ከሆነ ወይም ለእኔ ወይም ለእሷ ይቅርታ ፓራራም አንዴ ላናግራት። በእናትሽ ሃይማኖት አንድ ነገር ልንገርሽ። ይኸውልሽ እዛ ጋር እውነትሽን ነው። እዛ ጋር ማባባስ ነው እንጂ መጨመር የለም። ማንም የእናቱ ገበና ብዙ ገበና አለ። የብዙ ገበና አለ። ልንገርሽ ለማንም ገበና ቢንኳኳ ብዙ ገበና አለ። ግን የሚጠብቀው ይደብቃል። አንቺ ስላወራሽ እኮ አይደለም። የብዙ ገበና አለ እኮ እዚህ ጋር ስላወራሽ አይደለም። ግን የምንደብቅበት ምክንያቶች ሊኖሩ ይችላሉ። ገባሽ? እዛ ጋር በውስጥ መስመር ሽማግሌ ሰብስበሽ ጎረቤት ሰብስበሽ፣ በእርግጥ በአሁኑ ሰዓት የሚያባብስ ነው እንጂ የሚያቀጣጥል ነው እንጂ የሚያስማማ የለም። ትክክል ነሽ። ግን ነቅለሽ ብትወጪስ ምን አለበት? ያንን አልፈልግም ብለሽ ብትወጪ የሚያስገድድሽ አለ? ሊሰሙ ነው የፈለጉት። ልመልስልሽ። ኦኬ መጀመሪያ እኛ አልወጣንም። ባይዘወይ አሁን ላይ እንደውም የሰፈር ሰው ነው ከኛ በላይ እየጮኸልን ያለው። እኛ አልወጣንም፣ አልተናገርንም፣ ችግር ላይ ያለ ነው አላልንም። ኦኬ ግን እዛች ጋር ሰው ሶሻል ሚዲያ ላይ መውጣት ትችያለሽ እያለ እየመከረ አቀሳስሮ እኛን ገባሽ፣ እኛን አቀሳስሮ እዛ ደረሳት። ሁለተኛ ነገር ሀቢባ እናቱየውን ፈልጉልኝ፣ ስልክን ይገዛላታለሁ፣ ቲክቶክ ትከፍታለች፣ ትወጣለች፣ ትናገራለች ብላ እንዴ ተፖስተን እኮ እኛ ምንም አላልንም። ቪዲዮ እኮ የራሳቸው ዘበና ደብቀው እኮ ነው። እኛ ላይ ሰው መፍረድ ያለብሽ አንቺ፣ እኛ ላይ ሰው መፍረድ ያለብሽ ይኸውልሽ፣ እኔ ሀይሚ የፈረድኩብሽ መቤቴን አዳምጪኝ። እኔ ሀይሚ የፈረድኩት ለምን መሰለሽ? የሆነ ቃላቶች የተጠቀምሽው ምን አለበት ይህንን ብታቆሙ ነው። መስማት ከበዳችሁ አይደል? ይኸውልሽ የኔ ህይወት እናንተ መስማት ከበዳችሁ ነው የኖርኩትን ህይወት አየሽ አይደል? እዛ ግን አንቺ አንድ ስሚኝ፣ አንድ ላይ ማውራት አንችልም። ስሚኝ እንድንደማመጥ ማለት ነው። እዛ ድረስ ደርሰሽ ጫፍ ካደረሱሽ በኋላ እንዴ ምን ሆነሽ ነው? እኔ እኮ ሼር ሲደረግልኝ እናትሽ ቲክቶክ ላይ ወጥታለች፣ ሂጂ ድረሽላቸው የሆነ ነገር። እሷ የነ ሀቢባ ቤት 5 እና 10 ሺህ የምትፈልግ ሰው አይደለችም ሲጀመር። ግን እንደዚህ በይ እየተባለች እሷን ጎትኩቶ እንደዚህ ማድረሳቸው በጣም አሳፋሪ ናቸው። ሀቢባን አከብራታለሁ፣ ለምን አልልክም። አይ ነው ምናልባት የሄደችበት መንገድ ጥሩ ላይሆን ይችላል፣ ግን የሄደችበት መንገድ በጣም ጎርቶኛል። እኔ ገባሽ? ለእናትየው እርዳታ ይሰብሰብላት፣ ነይ ውጪ፣ ቲክቶክ ክፈቺ ነው። ይሄ ምንም ሰው ይሄ ቤተሰብ መሰብሰቡም አይደለም፣ ምንም ማለት አይደለም። ለህዝቡ እናቴ በጣም ነው የምወድሽ፣ አጥፍቻለሁ፣ ይቅርታ፣ ሶሪ ምናምን ይሄ ነው። ይሄ የወሬ ጉዳይ ነው ማለት ነው። ይሄ የእናትና የልጅ ጉዳይ ነው። እንደ ቀልድ አይተው እንደ ቀልድ ሶሻል ሚዲያ ተወያዩበት፣ ሀገር መልስ ይስጥበት የሚባል አይነት ነገር አይደለም። እናት ሆናለች፣ ኦልሬዲ እናት ናት። እንግዲህ ከእናት እንደዚህ አይጠበቅ። አሁንም ቢሆን ማድረግ ያለባት እንደዚህ የሆነ ነገር ሲሆን ሀሳብ ሲመጣላት እንዴ
ደግሞ እኮ ረስታታለች። ከአንድ ሰዓት ምናምን በኋላ የእሷን ታሪክ ምናምን ከፖዘች ካወራች በኋላ እናቴ ካለቀች ምን ባለች እርዳታ አሰብስባላት ደግሞ ሌላ ታሪክ ገባች። ማንና ማን ተጣላ ብላ እንዴ! ምን አይነት ህይወት ነው የሚኖራት? ላይ እሱ አይሰማትም? ይደረጋል እንደዚህ? አይደረግም እንደዚህ። ግን ሀሳቡን ወስዳ አስባበት ራሷ ከዛም በኋላ ትውጣ እንጂ ለእሷ ለእነሱ የማይጠቅማቸውን ነገር ባታወጣ ይሻላታል። ይቅርባት። የምን ቪው የምን ምን ደግሞ ዛሬ ነገር ንሙት ለማንኛውም ሀይሚ አንድ ጥያቄ አለኝ። እንድትስማሙ በውስጥ አላረገቻችሁም? አላረገችንም። ኖ ኖ ኖ ምንም። እኔ ሲጀመር እናትሽ ቲክቶክ ላይ ወጣች ተብሎ ተልኮልኝ ነው። ስራ ላይ ሆኜ ስራ ጥዬ ነው የወጣሁት። ካለቀ በኋላ ከይዙ እንድትስማሙ ስልክ አልተቀበለችሽም? ካለቀ በኋላ ነው። ካለቀ በኋላ እንድታወራኝም አልፈለግኩም። ምክንያቱም ይሄ በጃች ያለ ነገር ነው። ድንገት እኮ ነው እናትየው ድንገት መጣች ልጅቷ። ከዛ በኋላ ነው የተገኘችው። በቃ ስልክ መስጠት ያስማማቸዋለሁ ስትል ነበር እኮ መጀመሪያ ሪኮስት አድርጋለች። ጥፋት ያልታየ ምኑ ጋር እንደሆነ ታውቂያለሽ? አቡ ጥፋተኛ እንዳሉ እንጂ ድንገት ከዩቱብ ላይ ካለው መረጃ አንጻር ስልክ እንደሌላ ተረድታ ሊሆን ይችላል። የገዛችላት እኮ ከዛ አታወራትም ሉሉ አታወራትም። በውስጥ እኮ ባታወራት ያወራቻሳ ደረጃ ታስባለች። ኖ ኖ ከዛ በፊት ፈልጉልኝ ያለች እኔ እኮ እያየሁ ነው። ፈልጉልኝ እናትየውን ስልክም ይገላትም ስልክም ይገዛለታል። ቲክቶክ የሚክፈቱላት ትምጣኔ ጋር በአካል በውስጥ ሳታወራት ሶሻል ሚዲያ ላይ እኔ እናውርኝ እኮ ብላታለች። ይሄ ከባድ ነው። የሰው ሶሻል ሚዲያ መጠቀሚያ ማድረግ የለባትም። ይሄ የእናትና የልጅ ጉዳይ ነው። ነገ ካርማ ኢዝ ሪል። ነገ አሁን ሌዘረች ነገ ታገኘዋለሽ። ስለ ራስሽ አሁን የፈለገ ልጅሽ ቢያደርግ አይደለም እንደው ሊገልሽ ቢመጣ ወተሽ አትናገርም ስለ ልጅሽ። ሁሉም የደበቁ እናቶችን ቢሆን የደበቁት በራሳቸው ብዙ እርዳታ ማሰባሰቢያ ብላ ቤቷ ልታረግ ስለሆነ አንቺ ቅርታ ጠይቀሽ ኬዙን እዚህ ጋር መጨረስ ገባሽ እንዴ? ኬዙ ሲጀመር ቢያልቅ ራሱ አለቀ ብዬ አልነግራቸውም። እናቴን ይቅርታ ብል እርዳታ ማሰባሰቢያ ብላ ሰው እንዲረዳት ልታመጣት ስለሆነ መድረክ ላይ አንቺ ሀቢባን እዚህ ጋር በቃ ይቅርታ ጠይቅ ያለው ብለሽ ይቅርታ ጠይቀሽ እናትሽን እሳቸውም ይቅርታ እንደጠየቅሻቸው እንትን ብለው ኬዙን መዝጋት በቃ አለቅ ማድረግ ያለብሽ ነገር ካለዚያ ኬዙ ሌላ ደረጃ ነው የደረሰው። አሁን ላይ ባይዘወይ በእኛ ብቻ ሳይሆን የሳራ ተራ ነው። ሳራ ነው ናቸው። እሷ ላይ ራሱ አሁን ችግር እየመጣ ነው። እናታችን ላይ ራሷ በጣም ብዙ ችግር እየመጣ ነው። ሰው ራሱ እየተናገራት ነው። ሰው ያለውን ሀሳብ እየሰጣት ነው። ያ ራሱ ይጎዳታል በራሱ። ስለዚህ የእናትና የልጅ ኬዝ እንደ ይሄ ቲክቶክ ማሳደጊያ ወይም ደግሞ ዩቲዩብ ማሳደጊያ መሆን የለበትም። እኔ የምንሰሩ ሶሻል ሚዲያ ላይ ነኝ እንዴ እንዴት ነው የራሴን ታሪክ እንኳን ለመውጣት በጣም ትስተናቀቂያለሽ። ኦፍኮርስ አታረጊም፣ የራስሽ ነው። ግን የሰው ሲሆን አይሰማቸውም። ገባሽ? በቃ ደዝን ኬር በቃ ዝም ብለው ኦኬ። ደግሞ ወዲያው እኮ ረስታት እኮ ሌላ ሰው ደግሞ እኮ ማውራት ጀምራል። ስለሌላ ሰው ስለተጋቡ ሴቶች ምናምን ስለጣሉ የኔ ላይፌ ሁሉ ነገሬ ድብቅብቅ የለም። ሰው እንዲያውቀው ሰው እንዲፈርደው እሷ ያላየችውን መንገድ አቅጣጫ ሌሎቹ ካዩልኝ ብላም ሊሆን ይችላል። ገብቶሽ? እሺ ሉሉ ጥቅሙ ምንድን ነው? አሁን ለምሳሌ እናት በልጆቿ ተበደለች። ከዛ ልጆቿ ወጥተው ይቅርታ አሏት። ምንድን ነው እንትኑ ሰው የሚያስተምረው ፓርት? ጀስት ንገሩኝ እስኪ አንዱ ነው። እኔ ልንገርሽ፣ ይቅርታ ሀቢባ የስ አጥፍታለች። የሀቢባን ጥፋት በኋላ ላይ ነግሻለው። 100% አጥፍታለች። ግሉላ ማለት ነው። ሁላችንም እናቶች አሉን አደለ? እናት ከነ ጥፋቷ ከነመኗ ማለት ነው እዚህ ለሀቢባ መናገር አይጠበቅብሽም። ይቅርታ ልጠይቃት ነው ብለሽ ማለት ነው። በስልክም አይደለም ሂጂና ማለት ነው እናትሽን መበደልሽን እስቲል እያወቅሽ እግሯ ስር ወድቀሽ አልቅሰሽ ይቅርታ ጠይቂያት። ይህን ውድ ማርያምን ነው የምልሽ። እናት የሁላችንም እናት ፐርፌክት ሆኖ አይደለም ግን ማለት ነው ዛሬ ላይ እንደሌላው እናት እኮ ማለት ነው ጥሩ ትምህርት ቤት የግል ትምህርት ቤት አስገብተውን የምንፈልገውን ነገር አሟልተው እኮ ቢያስተምሩን እነሱ ጠልቶ አይደለም፣ ስለሌላቸው ነው፣ ስላልሞላላቸው ነው። ከዚህ በላይ ደግሞ ማለት ነው እናት ለራሷ ሳትኖር እኛን አኖራለች። ያንቺ እናት ብቻ አይደለችም። ሉላይ አንዴ ስሚ ሀይሚ፣ ያንቺ እናት ብቻ አይደለችም። እናንተ ቤት ብቻ አይደለም፣ ሁሉም ቤት አለ። ግን ነገ ላይ ማለት ነው ነገ ላይ እናትሽን ብታጫት እናቴ ማረኝ እናቴ ይቅርበኝ ብትያት አትመልሻትም፣ አታገኙም ይሄን እድል ማለት ነው። እኔ ባል ባገባ ባሌን ሽማግሌ ለመላክ አፍራለሁ ብለሻል። የምታገቢው ወንድ ማለት ነው እናቱን አለው ከአንቺ በላይ እናቱን ይወዳል። እናቱን ሳትወጂ አንቺን አይፈልግሽም። ለእናትሽ ያልተመለስ ለእኔ አልትመለስም ነው የሚለው። ሂጂና ከነበደልሽ ጉዳትሽን ሁሉ ነገራሽን ማለት ነው በውስጥሽ ይዘሽ
እናትሽ እግሯ ስር ተደፍተሽ ወድቀሽ ይቅርታ ጠይቀሽ እናትሽን አስደስቻት። ከዛ በኋላ የተሻለ ህይወት ትኖሪያለሽ። አሁን ካለሽው በላይ ትኖሪያለሽ። ሀቢባ ቢ ነው የምትፈልገው። ካሁን በፊትም እና ሀጅን አስገብታ ወንድምና ልጨርስ እዚህ ጋር ሀቢባ ማለት ነው ነው ሀቢባ መነገር አለባት። ቤተሰብ መናገራችን ቤቲ ለምንድን አይቻልም? ሚዲያ ላይ አየት ግን እናትና ልጅ መጥፎ ቃላት ሲነጋገሩ እኮ ማስቆም ትችላለች። ሀቢባ እኮ እዩ ልንገራችሁ፣ ሀቢባ ታመጣለች፣ ትወያይበታለች። እኔም ቢሆን ልክ እንደሷ ነው የማደርገው። ምክንያቱም እወያይበታለሁ፣ አወራበታለሁ። ምንም አመጣው ነገር የለም። የሀቢባ ጥፋት አልታየኝም። እኔ ግን ምንድነው በውስጥ ብታወራት ኖሮ ጥሩ ነበረ። አሁን እኮ እኔም እኮ እያልኩ ያለሁትኝ አሁን እኔ ጥፋተኛ ላይክ ምናምን እኮ ሳይሆን ማድረጋት መንገድ አለው እና የተጠቀመችበት መንገድ ምን ማድረግ እንዳለብሽ ታውቂያለሽ። ሶሉሽኑ ምን ሊሆን እንደምችል ታውቂያለሽ። ቀንን ቀን ስለዚህ ለሀቢባ ይገባል። እንደውም ካልክ ማለት ነው እንደውም ካልክ ኖ አዲስ አበባ ስራ ተርተሻል ተብላ አትጠይቅም በህይወትሽ። ኦኬ ኖርማሊ ትጠይቃለች። አማርኛ ታደብም እንዴ? አይ ችግር የለውም ማለት አዲስ አበባ ይላለች። አዲስ አበባ ቤቴ ስሙ ምንነ ግን የሰውን አፋፍ ስማኝ፣ ያን ነገር ልንገርህ። አሁን ላይ እንደዚህ ቁጭ ብዬ እንዳወራ የሚያደረገች ታረግኛለሽ። ፓራራም ሙይት አታርጊ ማርያምን አይደለም። ሰውን እኮ እንደዚህ ጨዌ ነው። ልክ አንድ ነገር ጥሩነት አይደለም። የማንንም ገበና የሁላችሁም እናታችሁ ብዙ ነገሮች አድርጋችሁ ይነዋል። ግን እዚህ ጋር ያጠፋችሁ ያንን ነገር ስለተናገረች ብቻ ነው እኔም የሰደብኳት እንጂ ሁሉም እናት ውስጥ ቁስል አለ። ማንም ቤት ውስጥ ቁስል አለ። የሌለበት ቁስል የለም። ማንም እናት ትቅማለች። ብዙ ነገሮች አለ። ብቻ ያንን ነገር የተናገረችው ነገር በኋላ እየተመለች ጠየቀቻት። እኔ ሌላ ነገር ነው። ሀይሚ በጣም አንዴ ቆይ ያወራን ያለ ነው እኮ ኤዲ እባክህ ሚውት አድርጋት ረቢሽ ተረጋጊ። እድል ተሰጥቶኝ እስካሁን ስላልተናገርኩ ዝም ስላልኩ ነው። እድል ተሰጥቶኝ የጀመረችውን ትጨርስ ብዬ ነው። ባለታሪኳ ሀሳብ ጀምራለች። ይሄ ቤት የተከፈተው ለባለታሪኳ ነው። የተጠየቀች ጥያቄ ሀቢባ ጀግና ስለሆነች ነው እቺ ሴትዮ ወደዚህ መታ ሁላችንም እንድንወልሽ። እንደዛ እንዳትል ለምን ታውቃለህ? አንድ ነገር ልንገርህ፣ የተፈጠረው ነገር ቀላል አይደለም። ስለ ሀቢባ ጀግንነት አይደለም የምናወራው። አንድ ሀሳቡን ይጨርስና እናንተም ትረዱታላችሁ ምን እንደሆነ። ሁላችንም ወደድንም ጠላንም እዚህ ሶሻል ሚዲያ ላይ ሀቢባ የነካችው ነገር ተጽዕኖ ፈጣሪ ስለሆነች ሁላችንም እንወያይበታለን። እቺ እናት አሁን ሰምታችሁ ከሆነ 100 ሺህ ብር ሰበሰብኩላት አለች። ብዙ ሰዎች በግል ረድተዋታል። አሁን ደግሞ ልጇ እኛ ሀቢባ ባመጣችሁ እንትን ሀይሚም ተሰምቷት እንዴ እኔ እኮ እናቴ ናት ታሪኬ ናት ይቅርታ ላለው ምናምን ብላለች። ገብቷል። ስለዚህ መከበር አለባት ባይ ነኝ። ዋናው የረሳው ደግሞ አንድ የሚጨምረው ቲክቶክ አካውንት ከፍታላታለች። በቃ ትልቅ ነገር ነው። ስልክ ገብተዋል። መከበር አለባት እና ሀቢባ ጀግንነቷን ክብሯን መጀመሪያ ከወጣችው እግረኛው ሚዲያ ላይ እኮ ነው። ኖ ምንም ማንም የሰማዋለ እኛ ውስጥ ያለ ነው ሰምተናል። ሀቢባ ተጽዕኖ ፈጣሪ ስለሆነች እሷ ርዕሱን አመጣችሁ፣ ሁላችንም ተወያየንበት፣ ልጅና እናታረቁ። ስለዚህ አሁንም ደስታ ሰላም እንዲሆን ሀቢባ ክሬዲቷ መወሰድ አዲስ አበባ አሁን አንተ ጨርሳል አይደለ? ሀቢባ ልጅ አሁን ደግሞ ሀሳብ አላት። ሀይሚ ሀሳብ ጨርስባት። ጥሬት አላት አቡ ጋር ያልተመቻት ነገር አለ። ጨርሳል። ያ የመጀመሪያውም አሁን በተለይ ደግሞ ነገሮቹ እየቆዩ ከመጡ በኋላ ምናምን የተረዳሁትን አንድ ነገር ልንገር። ሁለት ሰዎች በዚህ ጉዳይ ላይ በህይወት የማረሳቸው በጣም መጥፎ ነገር ጥለውብኝ ያለፉ ሰዎች አሉ። በቃ ያን ቫሊያቸውን ያየሁትኝ ወይ ደግሞ ማስተሳሰባቸውን ያየሁትኝ። የመጀመሪያው ልክ እንዳልኩትኝ ይሄ የጓደኛ የእህትና የእህት ምናምን ነገር አይደለም። ይሄ የእናትና የልጅ ነው። እንግዲህ ከሆድህ ውስጥ ያወጣከው ልጅህ ነው። ገባ? እንደ አይነት ስቶሪ ሲመጣ ይሄ ሜንታል ፐርሰናል የሚባል ነገር አለ እኮ። እንደ ሰውኛ ታስባለህ። የዛኔ እንደ አይነት ነገር አውጥተህ ከመዘርዘር ነይ እናትየው እኔንም አውርታኝ
ከዛ በኋላ እኮ ታረቁ ተብሎ ታሪካችን ከዜሮ ጀምሮ ቢወራ ችግር የለብኝም። ግን እንደ ባዳ እንደ ሁለት የተለያዩ ሰዎች ኦኬ ነይ ሶሻል ሚዲያ ክፈቺ፣ ቲክቶክ ክፈቺ ምናምን ይሄ አልጠቀማትም ለሷም እኛን የሰበረ። ምክንያቱም ዛሬ አይደለም የምንጣለው፣ ዛሬ አይደለም ዛሬ ይቅርታ ብንባባል ነገ ደግሞ አዲስ ነገር ተፈጥሮ እንጣላ እንችላለን። ይሄ የተፈጥሮ ጉዳይ ነው። ኦኬ ኢትስ ኦኬ። አሁን ያ አፌክት ያደርገናል እያልኳቸው አይደለም። ስንት የተጣልተ ስንት ጎረቤት ተሰብስቦ ፖሊስ ተሰብስቦ የሃይማኖት አባቶች ተሰብስቦ ያለፈ ነገር ነው። የኔን